ያፌትና ኤፍራታ ሊጋቡ ነው። ያፌት እንዲሁም ለናታን ሰርጌ ነገ ነው መጥተህ እኔ ጋር እንድትውል ብሎ ነገረው። ናታን በደስታ እሺ ሰርጉ ጋር መጥቼ እውላለሁ በደንብ አድርጌ አለው። እንዲሁም ለናታ ሲነግረው እህቱም አብራ ነበረች። የናታ እህት እንዴት ነው እንደዛ የምትለው? ለመሄድ ትፈልጋለህ ሰርጉ ጋር ብላ በጣም ጮኸችበት። አዎ ሄዳለሁኝ፣ እሷ ሰርግ መሄድ ደስ ይለኛል፣ በደንብ ልል ብዬ እድራታለሁ አለ። ሰርጓን ተጠርቻለሁ፣ ወዶ ማጣት በእኔ አልተጀመረም። ስለዚህ ከጀ በደንብ ልል ብዬ ሄጄ እድራታለሁ አለ። ቤዝ እንደዚህ የምትይው ለምንድን ነው? እሱ ሰርግ ሄዶ ሊውል ታስቢያለሽ አለቻት። አይ ካንቺም አልፎ እኔም ሄጄ ማየት እችላለሁኝ፣ ሰርጉ መሄድ እችላለሁ እኔም አለቻት። ኤፍራታ ደግሞ ደስተኛ እንዳልሆነች ተናግራለች። እንዲሁም ቤት እንደሚቆልፍባት ያፌት ተናግራለች። ስለዚህ ሰርጉ ነገ ነው ብሎት ይነግራት። አይ አንተ ሰርግ ታውቃለህ እንዴ ብላ ነገረችው ለኤፍራታ። ኤፍራታ ናታን እንግዲህ ሰርግ ጠርቶኛል፣ ግን ያለኝ ሰዓት ትንሽ ናት። ስለዚህ በዚህ ሰዓት መጠቀም አለብኝ፣ እሱን ሄጄ መዳር አልችልም ብሎ ነድሟል። ሀዶም አብሮ እንዲፋጠጥም እየፈከረ ይገኛል፣ እያሰበ ማለት ነው። እና ያፌት ያ ሁላ በድሎህ እንደዛ አድርጎህ ግን አንተ ግን ይቅርታ ታደርግለታለህ ብላ ጠየቀችው። አዎ ምን ችግር አለው? ይቅርታ አረገዋለሁ። ሁላችንም እኮ እናጠፋለን፣ ሁላችንም ጥፋተኞች እኮ ነን። ስለዚህ ጥሩ ነገር ሰርቶ ይቅርታ ካለኝ አረግለታለሁ አላናታ። ከዛ ተቆጥታ እሷ አንተ ድንጋይ ነህ፣ ምንም አይገባህም፣ ሚስትህን ነጥቆ ሊያገባት ነገ መሆኑን አታውቅም አለችው። አይ እንዳገባት ደግሞ እኔ ፈቅጄለታለሁ፣ ምክንያቱም እሷ ደስተኛ ከሆነች። ምክንያቱም ያፈቀረችውን ሰው ነው እንጂ ይዛ የምትኖረው ያላፈቀረችውን ሰው ይዘሽ ኖሪ ብዬ እንትና አልጋተታትም ብሎ ተናገራት። ስለዚህ አይ እሷ ግን አታፈቅረውም፣ የምታፈቅረው ግን ሌላ ሰው ነው። ያንን ግን እሰብበት በደንብ ናታን በደንብ አስብ፣ በደንብ ማሰብ አለብህ። ይሄ ሰርግ መበጥበጥ አለበት። ዝም ብለህ በኋላ እንዳይቆጭህ ማሰብ አለብህ። ሰርጉ ላይ መበጥበጥ አለብህ። ስለዚህ በጥብጠህ የመጣ ቢመጣ ይሻለኛል፣ ዝም ብዬማ አልመለከትም። እፉዬ እሌላ ጋር ትከድ ያለች ደግሞ አንድ ቅዳሜ ናት። ማሰብ አለብኝ፣ ይሄን ነገር በደንብ አድርጌ ያስባለሁኝ አለ። እንዲሁም ናታ መጋፈጥ ልመድ፣ ፈሪ አትሁን። እኔ ነግሬሃለሁ፣ ግን መጋፈጥ አለብህ። ግን አሁን ታልተጋፈቅ በኋላ የበለጥ እንዳትጠጠት ብላ አለችው። እንደምታፈቅራት እኮ እናውቃለን። አሁን እሱ ሊያገባት ነው። ለአሁን ዝግጅት አድርጓል እኮ ያፌት እኮ ሊያገባት መሆኑን ታውቃለህ። አስገድዶም ቢሆን ይሆናል። ስለዚህ አንተ ግን ዝም በማለት እስከ መቼ ድረስ ነው? አይ እየተጎዳይም ቢሆን ለፍቅሯ በጣም መስዋዕትነት ትከፍላለች። አይ የምታውቂው ነገር አለሽ አንቺ? አይ እኔ የማውቀው ነገር የለኝም፣ ግን ለማንኛውም ብታስብበት ጥሩ ነው ናታን ብለው ትታው ሄደች። ኤፍራታ አንተ ግን እስከ መቼ ድረስ ነው ቆልፈህብኝ ቤቱን የምትሄደው? እስከ መቼ ድረስ ነው? ቁልፉ እንዳይደንቅሽ፣ ስልክሽንም ወስደዋለሁ። ምክንያቱም ምን መሰለሽ ሚስት ሆነሽ እስከምንፈራረም ድረስ ስልክሽንም ልሰጥሽ አልችልም አላት። ለምንድን ነው እንደዚህ የምታደርገው? ግን እንደዚህ አይነት ሰቆቃ ግን የምታበዛው ለምንድን ነው አለችው። አይ ሰቆቃ አይደለም፣ እኔ እኮ ስለማወድሽ ነው፣ ስለማፈቅርሽ ነው። ግን ደግሞ ያንን የምታፈቅሪውን ባልሽ ግን ጠርቼዋለሁ፣ ሰርጋችን ላይ እንዲውል አድርጌዋለሁ። እሱም በደስታ ነው እሺ ብሎኛል፣ እንደሚመጣ ተስፋ አለኝ። አይ እኔም ደስተኛ ነኝ፣ እንዲመጣ በጣም ደስተኛ ነኝ አለችው። ምን አስበሽ ነው አንቺ? ያቺ እናቴ ናት የምትለው እናቴ ናት ብላ እስርሽ 30 ጊዜ የምትል ኮሰኮሰው ሴት ከእሷ ጋር ሆነች ልታሳስሪ ነው አለ ያፌት። አይ እኔ ምንም አላሳስርህም፣ ምን ብዬ አሳስርሃለሁ? የሰራኸው ስራ አለብህ እንዴ የማሳስርህ እኔ አለችው። አይ እንደዛ አይደለም፣ ማታ ግን በጣም ተጣልተን እኮ ነበረ፣ አስበሃል ግን አለችው። እኮ ስለዚህ ለዛ ትመጣ እንዳታጣኝ ነው አይደል ቆልፈህ ያከው ቤቱን አለችው። አይ ለዛ አይደለም የኔ ውድ፣ ስለምወድሽ ነው አላት።
ይፍራታም አይ ወንዶች እኮ ስሜት እንጂ ፍቅር የላችሁም እናንተ አለችው።